ቶንሲል ሰርጀሪ ከተሰራ በኋላ የሚሰማው የጆሮ ህመም ነው። ብዙ ልጆች ከተሰራላቸው በኋላ ጆሮ ህመም ይኖራቸዋልና ይሄ ለምንድን ነው ወይስ ኢንፌክሽን ጆሮ ውስጥ ስላለ ነው የሚል ብዙ ጊዜ ወላጆች ልጆቻቸውን ይዘው ይመጣሉና ስለዚህ ጉዳይ ለማብራራት ነው። ስለዚህ ቶንሲል በሚሰራበት ሰዓት ይሄ ከሰርጀሪ በኋላ ያለው ህመም አለ። እዛ ህመም እንዲኖር የሚያደርገው ነርቭ ጆሮ ውስጥ የጆሮ ህመም ስሜት እንዲሰማን የሚያረግ ነርቭ ተመሳሳይ ነው፣ ሼር ያረጋሉ ማለት ነው። በዚሁ ምክንያት ቁስለቱ ቶንሲሉ ላይ ያለ የጆሮ ኢንፌክሽን እንዳለን አይነት የጆሮ በተለየ መልኩ ህመም ሊኖር ይችላል። ይሄ ከቶንሲሉ በላይ የባሰም ሊሆን ይችላል አንዳንዴ። ስለዚህ ይሄኛው ሼር በሆነ ነርቭ ምክንያት የሚመጣ ህመም ነው። ስለዚህ መድኃኒቱ ደግሞ ማስታገሻ መስጠት ነው፣ በዛው ይቀንሳል ማለት ነው። በአጠቃላይ ደግሞ ስናይ የቶንሲል ከተሰራ በኋላ ህመሙ እስከመቼ ይቆያል የሚልም ብዙ ጊዜ ጥያቄ ይነሳልና እንደየሰው ይለያያል። ከአንድ ሳምንት እስከ 10 ቀን ከፍ ያለ ህመም ልንጠብቅ እንችላለን። ከዛ እየቀነሰ ይሄዳል። ለዚህ የማስታገሻ አሰጣጥ ሂደቱ በመጀመሪያ አካባቢ ከፍ ያለ ህመም ካለ በ8 ሰዓት ልዩነት ወይ ደግሞ እስከ 6 ሰዓት ልዩነት 3 ወይ ደግሞ 4 በቀን መድኃኒት መስጠት ይቻላል ማለት ነው። ከዛ በኋላ ህመሙ እየቀነሰ ሲሄድ ደግሞ እንደ አስፈላጊነቱ ይሰጣል ማለት ነው። አንዳንዴ ደግሞ ደህና ሆኖ ድንገት እንደዚህ የጆሮ ህመም ብቻ ወይ ደግሞ ጉሮሮ ላይ በቀናቶች ውስጥ 10 ቀን ካለፈ በኋላም ሊኖር ይችላልና ያቺ ህመም በምትኖርባት ሰዓት መድኃኒት መስጠት እንችላለን ማለት ነው።